የጠቅላይ ሚኒስትሩን ሴረኛ ንግግር ሰዎች ግር እንዲላቸው አድርገው እንዲያስተጋቡ የታዘዙ የፕሮፓጋንዳ ሰዎች አብይ የስልጣን ዕድሜያቸውን የሚገድብ ህገ መንግስት ሊያወጡልን ነው እያለ ጮቤ እየረገጠ ነው። ነገሩ የሚገባቸው ሰዎች ግን ገደብ የለሹ ጠቅላይ ሚኒስትር ስልጣናቸውን ለመገደብ ህገ መንግስት ይውጣልኝ አሉ ሲሉ መሳቅ አለባቸው። ደግሞም ለሰሚው ግራ የሚሆነው ይሄው ነው። የሌሎች አገሮች ህገ መንግስት የሚሻሻለው የጠቅላይ ሚኒስትርን ስልጣን ለማራዘም ነው፣ የኛ ግን ለመገደብ ነው በማለት ሲናገሩ ህገ መንግስት ጥሰህ ምርጫ የሚካሄድበትን ካላንደር አራዝመህ በስልጣን ላይ የመቆየት መብት የለህም ሲባሉ ሚሊዮን ለመግደል እየዘመቱ አይመስሉም። እውነተኛውን ንግግር ግን ቁልጭ ፍርጥ አድርገውት ለመጀመሪያ ጊዜ በአደባባይ ተናግረዋል። የምክክር ኮሚሽን ሲሉ የሰየሙት የአዛውንቶች መማክርት ዋና ግቡ ጠቅላይ ሚኒስትር አብይን በአዲስ ህገ መንግስት በፕሬዝዳንት ማዕረግ ቢያንስ እስከ 2030 ድረስ በስልጣን ላይ ማቆየት ነው። ይህንን ጉዳይ የኢትዮ ፎረም ተከታታዮች ገና ከ4 ዓመታት በፊት ጀምረው የሚያውቁት ጉዳይ ነው። ጣቢያችን የምክክር ኮሚሽን የተባለው ስብስብ የአብይ አህመድን የስልጣን ዘመን ለማራዘም የሚያስችል ከፓርላሜንታዊ ወደ ፕሬዝዳንታዊ ስርዓት በመቀየር እሳቸውን እንደገና በሌላ ቆብ መሪ ለማድረግ የሚያበቃ ተግባር ለመፈጸም ነው የሚለውን ከውስጥ ምንጮቻችን ባገኘነው መረጃ ላይ ተመስርተን ስናደርስ መቆየታችን አይዘነጋም። የአገሪቱን ሀብትና ስልጣን በጠቅላላ በአንድ መዳፋቸው ጠቅልለው የያዙት ጠቅላይ ሚኒስትሩ አሁን በአደባባይ እንዳመኑት ህገ መንግስትን ማሻሻል የሚያስፈልገው በዋናነት ከህዝብና መንግስት ጋር ያለን ግንኙነት ለማድረቅና የአስፈጻሚን ስልጣን ለመቀንበብ ሳይሆን ከመሪ ጋር በተገናኘ ነው። ለዚህም ላይላዩን ሲመለከቱት ጆሮ ገብ የሚመስል ነጥብ አንስተዋል። በኢትዮጵያ ውስጥ የጠቅላይ ሚኒስትር የስልጣን ዘመን ስላልተገደበ እንድትገድቡኝ ነው አሉ። በእርግጥ የጠቅላይ ሚኒስትር ስልጣን ዘመን በየትኛውም ፓርላሜንታዊ ስርዓት ውስጥ የጊዜ ገደብ የለውም። በእስራኤልም ሆነ በእንግሊዝ የጠቅላይ ሚኒስትሩ ስልጣን ዘመን አለመገደቡ አገሮቹን ዲሞክራሲያዊ አላደረጋቸውም። እንደ አብይ አህመድ አምባገነን ለመሆን ቢሞክሩ ፓርላማውና የራሳቸው ፓርቲ እያንቆራጠጠ ተችቶ ከስልጣናቸው ያባረራቸዋል፣ ያስራቸዋል፣ አሊያም ራሳቸው እንዲለቁ ያስገድዳቸዋል። የጠቅላይ ሚኒስትር ስልጣን አለመገደቡ አገር የጎዳ አስመስለው የሚናገሩት ጠቅላይ ሚኒስትር አብይ ግን ፓርላማውን ሙልጭ አድርገው እየዘለፉ አባላቱን ያለመከሰስ መብታቸውን እየገፈፉ እያኖሩ የራሳቸውን የፓርቲ አመራሮች ጭምር እየዘለፉ ይኖራሉ እንጂ ተጠርተው ተተችተው ስልጣን ልቀቅ ተብለው ሊደፈሩ የሚችሉ አይደሉም። እንዲህ ያለውን ጨዋታ ያመጡት ለምንድን ነው የሚለውን የሚያስረዱ አንድ የቤተ መንግስቱ ቤተኛ የሚሉትን ነገር ጉዳዩን የበለጠ ይገልጥልናል። ህገ መንግስት ማሻሻል የሚለው ቋንቋ በጠቅላይ ሚኒስትሩ ሲነሳ ለመጀመሪያ ጊዜ ቅሬታ የፈጠረው በኦህዴድ ብልጽግና ሰፈር ነበር። ይሁን እንጂ አብይ በ2016 መጋቢት ላይ ካዛንቺስ አካባቢ በነበረው የቀድሞው የሰርቢያ ኤምባሲና የአሁኑ የወይዘሮ ዝናሽ ታያቸው ጽህፈት ቤት እነዚህን የቀድሞና የአሁኑ ኦህዴዶች እንዲሁም ነባር የኦነግ ሰዎች ጠርተው ማብራሪያ ከሰጡ በኋላ ነገሩ ታልፏል። የጠቅላይ ሚኒስትሩ ማብራሪያ ህገ መንግስቱ ተሻሽሎ ወደ ፕሬዝዳንታዊ ስርዓት ስንገባ መሪው የሚመረጠው በቀጥታ ስለሆነ ለኦሮሞ ይጠቅማል። የኦሮሞ ህዝብ ቁጥሩ ብዙ ስለሆነ ለዘላለም የአገሪቱ ፕሬዝዳንት በዘሩ ኦሮሞ ወይም ኦሮሞ የመረጠውና ለኦሮሞ የሚታዘዝ ሰው ይሆናል። ኦሮሞ ብቻውን 51% ድምፅ ማግኘት ቢያቅተው የአንድ ሁለት አነስተኛ ክልሎችን ድምፅ ካገኘ በቂው ነው። በመሆኑም ይህ ለኦሮሞ የሚጠቅም ነው አሉ በማለት ያብራራል። ፖለቲካ የማይገባው የአማራ ብልጽግና ስብስብ በአንጻሩ ስለ ህገ መንግስት መሻሻል ሲነገር የህዝባችንን የዘወትር ጥያቄ ስለሆነ የምንለው የለንም ብሎ የተስማማው ገና ደመቀ መኮንን ምክትል ሆነው በአብይ ስር በነበሩበት ወቅት ነው። ይህ በአማራም ሆነ በኦሮሞ ስም የሚነገረው የአብይ ጨዋታ ግን አልፋና ኦሜጋው ኦሮሞን መጥቀም አሊያም ሌላውን በተለየ መጉዳት የታለመ ሳይሆን የእሳቸውን ስልጣን ተጨማሪ ህጋዊ ምክንያት ሰጥቶ ቢያንስ ለሚቀጥለው 12 ዓመት ቢበዛም ከዚያም በላይ ፕሬዝዳንት ማድረግ ነው። ለዚያም ገና በ2013 ኮሚሽን አቋቁመው ለነ መስፍን አራያ በሰጡ ዕለት አሁን እኔ በያዝኩት ስልጣን ላይ አንወያይም በህገ መንግስቱ ላይ እንጂ ሲሉ በሚያሻማ አማርኛ የተናገሩት የሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም በዚህ ጉዳይ። እንዲህ እያሉ ወደ ስልጣኔ የሚጠጋን በመቶ ሺዎች ይፈጃለሁ በድሮና በነገ ጉዳዮች እንጂ በዛሬው ስልጣኔ አንድም ድርድር አላደርግም እያሉ የሚናገሩት ሰውዬ ናቸው። እንግዲህ ስልጣኔ ካልተገደበልኝ አሉ ተብሎ ከበሮ እንዲመታ እምቢልታ እንዲነፋ እየጣሩ ያሉት። ስለኔ ስልጣንና የሽግግር መንግስት በዚህ ኮሚሽን አንደራደርም፣ በዚህች ወንበሬ እንደራደር ብትሉኝ በመቶ ሺዎች የሚያልቁበትን ትራጀዲ እፈጥራለሁ ብለው አገሩን ወደ እልቂት ወስደው በስልጣን ላይ ያሉ ሰው ስልጣኔ ካልተገደበልኝ አሉ ሲሉ በእርግጥም ሳቅ ይጋብዛሉ። እዚህ ጋር አንድ አጋጣሚ እናስታውስ። በ2016 ዓ.ም አጋማሽ የምክክር ኮሚሽኑ ዋና ዓላማ ጠቅላይ ሚኒስትር አብይን እስከ 2030 ድረስ ለማቆየት የሚያስችል ፕሬዝዳንታዊ ስርዓት የሚፈቅድ ህገ መንግስት ማውጣት ነው የሚል መረጃ ለኢትዮ ፎረም ደረሰ። ንጉሱና ደርግ እንዲሁም ኢህአዴግ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በሚል ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት እንዲቀይረው እንጂ ለሺህ ዓመታት የተጠራቀመን ጣጣ መፍታት የኔ ጉዳይ አይደለም ሲሉ መናገራቸውን
አብራሩልን። ይህንኑ አብይ ከጠቅላይ ሚኒስትርነት በኋላም ፕሬዚዳንት ሆነው አገር ውስጥና ቤተ መንግስት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍም በኋላ በወቅቱ የኮሚኒኬሽን ሚኒስትር የነበሩት ለገሰ ቱሉ በእሳቸው ስር ላሉ መገናኛ ብዙሃን ሁሉ በቴሌግራምና በዋትሳፕ አንድ የጽሑፍ መመሪያ አስተላለፉ። ኢትዮፎረም የምክክር ኮሚሽኑን በተመለከተ ስም የማጥፋት ዘመቻ ስለጀመረ በፍጥነት ዘገባዎችን መስራት አለባችሁ። ይህ ኮሚሽን ችግር ፈችና አሻጋሪ ዓላማዎችን የያዘ መሆኑን ገልጻችሁ ተከታታይ ስራ ስሩ። በተለይ ፋናና ዋልታ ባለሙያዎችንና የኮሚሽኑን አባላት እያስገባችሁ ማብራራት አለባችሁ የሚል ማብራሪያቸውን የፕሮፓጋንዳ ልሳኖቻቸው ኃላፊዎችን በሰበሰቡበት የቴሌግራም ግሩፕ ላይ አስተላለፉ። የብልጽግና የፕሮፓጋንዳ ተቋማትም ያንኑ ሲያደርጉ ከረሙ። ሆኖም ኢትዮፎረም ያንን ዘገባ የሰራው ለገሰ እንዳሉት የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬውን ጠቅላይ ሚኒስትር ነገም ፕሬዚዳንት የመሆን እቅድ ያላቸው አብይ እነዚያን 11 አዛውንቶች ወዲህና ወዲያ የሚያደርጓቸው የማይጠረቃውን የስልጣን ጥማቸውን ለማርካት ነበር። ይህ ፕሬዚዳንት የመሆን የጠቅላይ ሚኒስትሩ ፍላጎት አሁናዊ አይደለም። ገና የአእምሮ ሐኪሙን መስፍን አርያን ከሆስፒታል አስወጥተው ኮሚሽነር ከማድረጋቸው በፊት ወደ ስልጣን እንደመጡ ሰሞን በድብቅ ሲንቀሳቀሱበትም የነበረው ጉዳይ እንደሆነ በወቅቱ ተነግሯል። የዚህ ምስክራችን የራሳቸው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ናቸው። ገና የነ መስፍን አርያ ኮሚሽን ከመቋቋሙ 2 ዓመት በፊት በ2012 ጌታቸው በሰጡት ቃለ ምልልስ አብይ ፕሬዚዳንት መሆን እፈልጋለሁ ብሎ ህገ መንግስት የሚቀይር ቡድን አቋቁሞ ነበር ብለዋል። የምክክር ኮሚሽኑ የአገሪቱን ችግር የበለጠ የሚያወሳስቡ ጉዳዮችን ከመፍጠርና አብይ አህመድን እንደገና ፕሬዚዳንት አድርጎ እስከ 2030 ድረስ ለማቆየት ከመስራት የዘለለ አንድም ግብ የለውም የሚለውን ብዙዎች እየተናገሩትም እያመኑትም የመጣ ሐሳብ ቢሆንም ጠቅላይ ሚኒስትሩ የራሳቸውን ሴራ በአደባባይ አምነው ስልጣን እንዲገደብ ነው የምትል መጫወቻ ይዘው ብቅ ብለዋል። እንዲህ ያለው ነገር የአምባገነኖች ጠባይ ነው። ህገ መንግስት እየቀያየሩ ፕሬዚዳንትና ጠቅላይ ሚኒስትር ንጉስና መሪ እያሉ ቆብ መለዋወጥ እነ ቦካሳም አድርገውታል። እነ ሁጎ ቻቬዝም እንዲሁ ነበሩ። ጠቅላይ ሚኒስትር አብይ ህገ መንግስት ቀይሮ ፕሬዚዳንት የመባል ፍላጎት የበለጠ የባሰባቸው ወደ ቱርክ መመላለስ ከጀመሩ ወዲህ ነው የሚሉ አስተያየት ሰጪዎች ከኤርዶሃን ሰው መግደያ ድሮን ብቻ ሳይሆን ስልጣን ማራዘሚያ ስልትም ሸምተዋል ይላሉ። ኤርዶሃን ልክ እንደ አብይ ወደ ስልጣን የመጡት በስራ ላይ ያለው ህገ መንግስት በሚፈቅደው አሰራር ነበር። የቱርክ ህግ ለ4ኛ ጊዜ በጠቅላይ ሚኒስትርነት እንዳይቀጥሉ ስለሚያደርጋቸው ስልጣን ላይ እያሉና የተፈቀደላቸው ጊዜ ሳያልቅ ህገ መንግስቱን አሻሽለው ፕሬዚዳንት ሆነው ብቅ አሉ። ከዚያ በፊት የቱርክም ስርዓት ፓርላሜንታዊ ነበር። ስርዓቱ አዲስ በመሆኑ የኤርዶሃን የስልጣን ዘመን እንደ አዲስ እንዲቆጠር እድል ሰጣቸው። ይህ ባይሆን ኖሮ እንደ አውሮፓውያን አቆጣጠር በ2023 ለዘላለሙ ይሰናበቱ ነበር ከስልጣን ሰፈር። ይሁን እንጂ ዛሬም በስልጣን ላይ ሆነው 23 ዓመታትን እየተሻገሩ ናቸው። ኤርዶሃን እንዲህ ባለ መልኩ ህግ አሻሽለው ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ራሳቸውን ሲቀይሩ ህዝብ ጋር ወደ ጦርነት ለመግባት የአገራቸውን ህዝብ ለማድሄትና አገራቸውን እርስ በርስ ውጊያ ውስጥ ለመክተት አይደለም። ይልቁንም ቱርካውያን የነፍስ ወከፍ ገቢያቸውን በ3 እጥፍ እንዲያሳድጉ በአውሮፓና ዓለም አቀፍ ጉዳዮችም ላይ ቱርክ ሀገራቸው ተጽዕኖዋ እንዲበረታ ተደማጭም እንድትሆን ለማድረግ ነው አድርገውታል። በኢስታንቡል የዓለማችን ትልቁን አየር ማረፊያ አስገንብተዋል። ከባህር በታች የሚሄዱ ፈጣን ባቡሮችን፣ ግዙፍ ድልድዮችን፣ ሰፊ የሃይዌይ መንገዶችንና ዘመናዊ ሆስፒታሎችን በመገንባት የሀገሪቱን ገጽታ ቀይረዋል። አብይ አህመድ ግን ጦርነት እየፈለፈሉ የቱርክ ኩባንያዎች በኢትዮጵያ የሰሩትን እንደ አዋሽ ወልዲያ መቀሌ ያለውን የባቡር መንገድ አክሳሪ ነው እያሉ በቱርክ ድሮንም እያወደሙ 8 ዓመት ከቆዩ በኋላ ነው ህገ መንግስት ቀይሬ ፕሬዚዳንት ልሁንላችሁ የሚሉት። እሳቸው ሊሸውዱበት እንደፈለጉት አይነት ህገ መንግስት የሚሻሻለው የጠቅላይ ሚኒስትሩን ስልጣን ለመገደብ ሳይሆን ጠቅላይ ሚኒስትሩን በሌላ ኮፍያ መሪ አድርጎ ለማስቀጠል ነው። ከዛ ውጪ ለአብይ አህመድ ህገ መንግስት ማለት ተራ ቃላትን የያዘ ተራ የፊደል ጨዋታ ተደርጎ የሚወሰድ ጉዳይ ነው። ለጠቅላይ ሚኒስትር አብይ ህገ መንግስት ማለት እንዲህ ያለ ትርጉም ያለው የፊና የሂ ተራ ድርሰት እንጂ የአገርን አንድነት ለማስጠበቅ የመንግስትን ስልጣን ለመገደብ የአስተዳደር መዋቅርን ለመዘርጋትና መንግስታዊ ስርዓትን ለመለየት የዜጎችን መብትና ግዴታ ለማስቀመጥ ወዘተ የሚሰናዳ እጅግ አንገብጋቢ ሰነድ አይደለም። ለዚያም ነው አፄ ኃይለ ሥላሴ መሆኑ መንግስቱና መለስ የራሳቸው ህገ መንግስት ነበራቸው፣ አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በማለት ለኦህዴድ ብልጽግና ሰዎች የነገሯቸው። በዚህም ህገ መንግስት ቀይረው ፕሬዚዳንትም ለመሆን ጉዞ ላይ ናቸው። ይህ ኮሚሽን እንደ ብርሃኑ ነጋ ካሉት ግለሰቦችና የኦህዴድ አማርኛ ክፍል የሆነው አብን የተባለው የ5 ሰዎች ስብስብ ውጪ የደገፈው የለም። የኦሮሞ ነጻነት ሰራዊትን ኦነግንና ኦፌኮን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ አብዛኞቹ ፓርቲዎች፣ በትግራይ ገዢውን ህወሓትን ጨምሮ ሁሉም፣ በአማራ ክልል ታጥቆ የሚንቀሳቀሰው ፋኖና በሌሎችም አካባቢዎች ያሉ ፓርቲዎች ይህንን ኮሚሽን እንደማይቀበሉት ደጋግመው ተናግረዋል። እሳቸው ግን በ10 ቢሊዮን ዶላር በሚያንጹት ቤተ መንግስት ውስጥ ሆነው ለተጨማሪ 10ና 15 ዓመት በፕሬዚዳንትነት ኢትዮጵያን ለመምራት ያልማሉና ይህ ኮሚሽን 90%ን የኢትዮጵያ ህዝብ አነጋግሮልኛል ብለው በድፍረት ይናገራሉ። ድፍር ብለው ሲናገሩ እውነት ያወሩ የሚመስላቸው
የምንላቸው ጥቂቶች ሊኖሩ ይችላሉ። በመላው ዓለም ዲያስፖራን በአጠቃላይ ከሀገሩ 90% በላይ ህዝብ አወያይታችሁ ያመጣችሁት ነገር ነው። እንዲህስ ያለ ነገር በኢትዮጵያ ቀርቶ በሌላም ዓለም ታይቶ አይታወቅም እያሉ ሲቀጥፉ አረ በህግ የሚላቸው ሰው የለም። የአእምሮ ሐኪሙ መስፍናሪያ የአብይ ስልጣን ወጌሻ ሆነው ከፊት ቢቀመጡም እንዲህ ያለው ውሸታምነት በእኛ ሙያ ሕክምና የሚያስፈልገው ጽኑ ህመም ነው ብለው በመናገር ሊደፍሩ አይችሉም።